ሄሎ ኤቭሪዋን እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ስለ ኤሲኤስ መጥቻለሁ። ምንድነው ኤሲኤስ የሚለው ደግሞ እና አምባሳደር ክሬዲት ስኮር ይባላል። እሱም አምባሳደር ፕሮፋይል ክሬት ላደረጉ ብቻ ነው ማለት ነው። አምባሳደር ለሆኑ ብቻ ነው ማለት ነው። ስለዚህ አምባሳደር ኢንፍሉዌንሰር ልትሆን ትችላለህ፣ ኮሚኒቲ ቢልደር ልትሆን ትችላለህ። ሶ አይ ዶንት ኬር። ግን ወሳኙ መስራት ነው። ገባካ? በደንብ ከሰራክ ምሰራው ስራ በእውነት ከሰራክ ምን ታገኛለህ? ኤሲኤስ ታገኛለህ። ስለዚህ ኤሲኤስ የሚያስፈልገው በእውነት ለሚሰሩና በደንብ ለሚሰሩና ዴይሊ ታስኮቹን ለሚሰሩ ፎከስ አድርጎ ለሚሰሩ ላይ ኤሲኤስ ይሰጣቸዋል። ስለዚህ ኤሲኤስ በደንብ ካገኘክ አንተ ተመራጭነት አለክ፣ አንተ ለነሱ ቦታ አለክ ማለት ነው። ፕራዮሪቲ አለክ ማለት ነው። ስለዚህ እነሱም ያሉት ምንድነው? ኤሲኤስ በደንብ ያላቸው ፕራዮሪቲ አላቸው፣ መሰማት አላቸው፣ ይሰማሉ። ቢኮዝ እነሱ ናቸው እውነተኛ። ለምን? እነሱ ናቸው ብዙ ሰዎችን ጋዲያንስ የሚያደርጉት፣ ብዙ ሰዎችን የሚፈልጉት። ስለዚህ የእናንተን ኤሲኤስ እና ፕሮፋይላችሁን አሳድጉ። ማሳደግ አለባችሁ። ምናችሁን? ፕሮፋይላችሁ ማለት አምባሳደር ይሆናችሁ። አምባሳደር ያልሆናችሁ ደግሞ ግሎባል ሊደራችሁን ጠይቁ፣ ኮሚኒቲ ሊደራችሁን ጠይቁ፣ እንዴት አምባሳደር መሆን እንደሚቻል እነሱ ይነግሯችኋል። ስለዚህ አምባሳደር ያልሆናችሁ አምባሳደር ሁኑና ኤሲኤሳችሁን እንስራ፣ አብረን አንድ ሆነን ወጥረን እንስራ። ስለዚህ ኢንተርሊንክ ለኛ ነው፣ ኢንተርሊንክ ለሁሉም ነው። ወዳቸዋለሁ። ሰላም